سبحانه وتعالى يسوع قال يا رمضان አንድ ብለናል ረመዳን ይህን ታላቅ ወር የምንጠቀምበትና የተለያዩ ስራዎችን የምንሰራበት ወር እንደመሆኑ መጠን ኢንሻአላህ አንዳንድ ነጥቦችን እንወያያለን ያው ሰዓቱን ስለደረሰ አጠር ያለ ነገር ኢንሻአላህ የምታውቁትን ነገር እስኪ ልንገራችሁ يقول الله تعالى الله سبحانه وتعالى كبر يلاقوا جيتا عنده لنا شهر رمضان الذي أنزل فيه القرآن شهر رمضان ور إلى الله سبحانه وتعالى رمضان ور مالك الذي ياورنو أنزل فيه القرآن قرآن يتوردبت يتكبر يهونا ورنو إلى الله سبحانه وتعالى كبر يلاقوا جيتا هدى للناس لمن دنو القرآن يتوردو هدى للناس يسول جوج ممريا ሲሆን የተወረደው የሰው ልጆችን መስመር ለማሳየት የሰው ልጆችን አቅጣጫቸውን ለማሳየት የሰው ልጆች ይህ መስመር ከተስተካከለላቸውና መስመራቸውን የሚያውቁ ከሆነ ያንን መስመር በመከተል ጌታቸውን አላህ Subhanahu Wa Ta'ala እንዲገዙት ነው ለዚህ ነው ወበየናቲን من الهدى والفرقان አላህ Subhanahu Wa Ta'ala ምን ይላል وبينات يتلايو أناقصوچንም የያዘ ቁርአን አወረደን አለ እነዚህ አናቅሶች ምንድነው ያዙት ከተባለ መመሪያን ነው ሁዳን ቅንነትን መስመር ነው የያዙ ወልፉርቃን እንደሁም ሐቅና ባጢልን መጥፎን ነገርና ከንቱን ነገርና እኩይ ተግባርንና ትክክለኛውን መስመር ወይም መሰራት ያለበትን በየነፍንተው አድርገው የሚናገሩ አናቅሶችን የያዘ ቁርአን የተወረደበት ወር ነው ይላል አላህ ይህ ወር ከ12 ወራቶች ውስጥ እጅግ ቢጤ የለሽ ወር የሚገርመው ቁርአን የተወረደበት ወር እንደውም عوادلة بن الأسقع رضي الله تعالى عنه من ይለናል ነብዩ አለይሂ ሰላቱ ወሰለም እንዲህ ብለዋል ምን ይላል መሰላችሁ انزلت صحف ابراهيم يا نبي الله ابراهيم صحف ወይንም ደግሞ የመተዳደሪያ እንትናቸው ማለት ነው ነጥቦቹን የያዘው ሸሪዓውን የያዘው የነብዩ الله ابراهيم صحف የወረደው في اول ليله من رمضان ከረመዳን የመጀመሪያው ሌሊት ላይ ነው ይላል የመጀመሪያው ሌሊት ማን ወረደ صحف ابراهيم የኢብራሂም صحف ወረደ እንደገና ደግሞ ولست يوم مضينا 6 ቀናቶች ካለፉ በኋላ من رمضان ከረመዳን ደግሞ ማን ወረደ ተውራት ወረደ እንደገና ደግሞ ولثلاثه عشر 13 ቀናቶች 13 ሌሊቶች ካለፉ በኋላ ካለፈች በኋላ ደግሞ ማን ወረደ ኢንጂል على عيسى በዒሳ ላይ ተወረደ 24 ቀናቶች ካለፉ በኋላ ደግሞ ማን ተወረደ ቁርአን ስለዚህ ቁርአን ምንድነው ማለት ነው ይሄ ወር ቁርአን የተወረደበት ወር ነው ቁርአን የተወረደበት ወር ነው وان تكلم في بعض اهل العلم في هذا الحديث ولكن امام الالباني رحمه الله የሚያልፍ ሐዲስ ብለውታል الله سبحانه وتعالى በሌላ አንቀጽ እንዲህ ይለናል يا ايها الذين امنوا ان انت ያመናችሁ ሰዎች ሆይ كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون በባለፉት ሰዎች ላይ በባለፉት ህዝቦች ላይ ጾም እንደተደነገገ ሁሉ በእናንተም ላይ ተደንግጓል ይላል አላህ ጾም የተደነገገው በእኛ ላይ ብቻ አይደለም በባለፉት ህዝቦችም ላይ የተደነገገ ነው ስለዚህ እኛ ብቸኞች አይደለንም ማለት ነው እኛ ብቸኞች አይደለንም ነውና ስለዚህ በዚህ በጾም ጉዳይ ላይ እኛ ብቸኞች አይደለንም በሁሉም በባለፉትም ህዝቦች ላይ የተደነገገ ነው ጾም የተደነገገ ነው ስለዚህ አላህ Subhanahu Wa Ta'ala ይህ ጾም የተደነገገው ለዓለኩም ተተቁን አላህን እንድትፈሩት አላህን እንድትጠነቀቁት ዘንዳ ነው ይለናል አላህ Subhanahu Wa Ta'ala ማለት ነው ምን እንድትሉ ዘንዳ ነው እንድትጠነቀቁት ዘንዳ ነው ተቅዋ የሚባለው ነገር ከጾም ውስጥ እናገኘዋለን ጾም ውስጥ ተቅዋን እናገኛለን በመጾም ተቅዋን እናገኛለን አያችሁ ለዚህም ነው የሰው ልጆች ብዙውን ጊዜ በረመዳን ወደ መስጊድ የመትመም ባህሪ አላቸው
እና አላህ Subhanahu Wa Ta'ala አሁንም ለዓለኩም ተተቁን አላህን እንድትፈሩት ዘንዳ ነው ከተባለ እሱን ለመፍራት ከሆነ ጾም በእኛ ላይ የተደነገገው ልንፈራውም የግድ ነው ደግሞ መጾማችንም የተስተካከለ ከሆነ እንፈራውም አለን ደግሞ አላህ Subhanahu Wa Ta'ala ማለት ነው እንደውም ይቀጥልና አላህ አያመን ማዕዱዳት فمن كان منكم مريضا او على سفر فعده من ايام اخر አላህ Subhanahu Wa Ta'ala በሰው ልጆች ላይ ረመዳንን መጾም ግዳጅ ሲያደርግ እነዚህን የተወሰኑ ቀናቶችን እንድንጾም ግዳጅ ሲያደርግ ሰውየው ህመምተኛ ከሆነ ሰውየው መንገደኛ ከሆነ ይሄ በአሁን በረመዳን ሰዓት ላይ ያፈጥርና ኋላ መንገደኛውም አገሩ ሲገባ በሽተኛውም ከዳነ በኋላ ቀባውን ያወጣል አላህ Subhanahu Wa Ta'ala ለኛ ማቅለልን እንጂ በእኛ ላይ ማስቸገርን አይፈልግምና ጌታችን አላህ እንደነገረን ማለት ነው ስለዚህ ረመዳን ወር ላይ አሁን ጥቅሉን ነገር ዋናው ነገር ምንድነው ልንጠቀምበት ይግድላል ወጣቶች እስከዛሬ ድረስ ብዙ ሰዓታችንን ገለናል ይሄ ደግሞ ውስጣችንም ይታወቀናል አላህን የምንገዛው በረመዳን ብቻ አይደለም ማዕሩፍ በረመዳን ብቻ አይደለም የረመዳን ጌታ የሌሎችም የ11ዶቹም ወሮች ጌታ እሱ ነው አላህ Subhanahu Wa Ta'ala ነው ነገር ግን ረመዳን ላይ ለየት ያለ ስለሆነ ወደ መስጂድ ገብተናል አይደል እንዴ በዚሁ እንደገባን እንድንቀር ጀማዓችንም እንደለመድ ነው ደግሞ ጀማዓም ራሱ የሚመጣው ኢሻ ላይ ብቻ አይደለም ተራዊህ ብቻ አይደለም ፈርዶችን ተተነ ፈርዶ ላይ ያለው ነው ዋጅቡ ሱና እኮ ነው ይሄ እኮ ሱና ነው ነዓም ሻዓኢር الاسلام ነው ነብዩ አለይሂ ሰላቱ ወሰለም የሰሩት ነው ሱሐቢዮችና ዑመር ኢብኑ አልኸጣብ የሰሩት ነው አዎ ዑለማዎቻችንም የሰሩት ነው ተራዊህ መስገዳችን እሰየው ነገር ግን የአሱር ጀማዓ ያሳለፍን የዙሁር ጀማዓ ያሳለፍን ተራዊህ የምንመጣ ከሆነ ማዕና የለውም የሚበልጥና የሚያንሰውን እንኳን አልተመለከትንም ቅድሚያ የሚሰጠውና የማይሰጠውን አልተመለከትንም እሰየው ተራዊህ ላይ ክትት ብለን ስንገባ የምናስተካክለው ነገር ይኖራል ምን የሙስሊሞችን ብርታት የሙስሊሞችን አንድነት የሙስሊሞችን ውበት የወንድማማቾችን ታላቅነት ስትረዳ እዚሁ መስጂድ የመቅረት እድላችን ይኖራል ኢንሻአላህ መስጂድ እኮ ከጧት እስከ ማታ ድረስ ቆይ እኮ ማለት አይደለም 5 ወቅት ሶላት እዚህ ካልቻልክ ሌላ ቦታ የምትችልበት ቦታ ላይ አንተ ጥሩ ነው አልከበት ቦታ ላይ ጀማዓ እንድንሳተፍ ነው ምን ጊዜም የዱንያ ገበያተኞች ሆነን መቀመጥ የለብንም እኛ ተፈጠርነው ለይሰ لأن لدا ونعيش في هذه الحياة الدنيا እዚች ዱንያ ህይወት ላይ ልንኖር ምድር ልናበለጽጋት ምድር ልንቀይራት ልንወልድ ራሳችንን አምሳላችንን ልንተካ ለዛ አይደለም አላህ Subhanahu Wa Ta'ala ለምን እንደፈጠረን ራሱ በተከበረ ቃሉ ነግሮናል وما خلقت الجن والانس الا ليعبدون የሰው ልጅንም ሆነ አጋንንትን አልፈጠርኩም እኔን ሊያመልኩኝ እንጂ ያለ ነው ልዑሉ ጌታ አላህ ታዲያ ከሱ በላይ እኛን የፈጠረበትን ዓላማ ማን ይንገረን ማን ያስረዳን ማን ነው ማስረዳት የሚችለው ማንም ይችላል ከሱ ውጭ እሱ ነው የፈጠረ ልዑሉ ጌታ ነገረን በቃ ለዚህ ነው መቆም ያለው ደግሞ ስናመልከው ረመዳን ብቻ አይደለም በሌላው ሰዓት ማምለክ አለብን ናም እናመልከዋለን እምፈልገው ስለዚህ ረመዳን ላይ ትኩረት የምናደርገው ዱዓ ይደሰታል በእናባባችን ይደሰታል እዲናችን ላይ ጠንካሮች እንድንሆን አላህ እንዲያግዘን አላህ እንዲረዳን ጀግኖች ወሳኝ ጀግና እንድንሆን ጀግና ወንድ ማለት እኮ ጾታ አይደለም ወንድ አለ ልብ ውስጥ ሌላ ወንድነት አለች ያችን ወንድነት እንድንጎናጸፍ እሷን ወንድነት ካገኘን ሶላታችን ላይ ጠንካራ ዲናችን ላይ ጠንካራ ሱናችን ላይ ጠንካራ እምነታችን ላይ ጠንካሮች ይወጣለን ኮንፊደንሻል ነው የምንሆነው ምንም የሚነቀንቅህ የለም በቃ ልበ ሙሉ ነው የምትሆነው ልበ ሙሉ በእምነት ተኮራበታለህ አታፍርም ማንንም ዘንድ በቃ ይሄ ነገር እንዲኖር ዱዓ አድርግ ጠንክር ዱዓ አድርግ በዚህ በረመዳን ዱዓ ማድረግ አለብን መላእክተኛው ነብዩ አለይሂ ሰላቱ ወሰለም እንዲህ ብለዋል ስለዚህ ወር ስሙን አታኩም ሸህሩ ረመዳን ነብዩ አለይሂ ሰላቱ ወሰለም ሱሐቦቻቸውን እንዲያሏቸው የረመዳን የተከበረው ወር መጣላችሁ አሉ ረመዳን ከሪም አይባልም ዑለማዎች ይሄንን አፍታ አልዑለማ ረመዳን ከሪም መባባል አይቻልም ረመዳን ሙባረክ ያለው ግን ለፍظን መጥቷል ረመዳን ሙባረክ
የተባረከው ረመዳን ይባላል እንጂ ረመዳን ከሪም አይባልም ከሪም የሚለውን ቃል አትጠቀሙት ይላሉ ዑለማዎች ነብዩ አለይሂ ሰላቱ ሰላም ምን አሉ አታኩም መጣላችሁ አሉ መጣ ረመዳን መጣ ሸህሩ ሙባረክ የተባረከ የተቀደሰ ረዲኤት ያጨቀ እንደዛ አይነት ረመዳን መጣሉ ነብዩ አለይሂ ሰላቱ ሰላም ከተበላሁ አለይኩም ሲያማ መጾሙን አላህ Subhanahu Wa Ta'ala በእናንተ ላይ ደንግጎታል አሉ መላእክተኛው ነብዩ አለይሂ ሰላቱ ወሰለም ይህ ወር እኮ ቀላል እንዳይመስላችሁ ፊሂ አሉ ተፍተሑ አብዋቡል ጀና የጀነት በሮች ብርግድ ይላሉ ብለዋል ነብዩ አለይሂ ሰላቱ ወሰለም የጀነት በር እንዳለ ምን ይደረጋል ይከፋፈታል ተክሪመን ለهذا الشهر ለዝወር ታላቅነት ምክንያቱም በዝወር ውስጥ ማዕሲያዎች ይቀላሉ ጧዓዎች ይበዛሉ ጧዓ ነው እንዳለ ትንሹም ትልቁም ደረቅ ያልከው ሰውዬ ራሱ ወደ መስጊድ ይመጣል መስጊድ አቅጣጫውን የማያውቀው ምናልባትም በሌላው በ11 ወር የማያውቀው ሰው መስጊድ ይመጣል አቤት ይሄ ወር ዝሁር ውስጥ ያለ ጉድ አላህ Subhanahu Wa Ta'ala የሰጠን በረካ ያ አላህ እናማሉ ነብዩ አለይሂ ሰላቱ ወሰለም ወተغلق فيه ابواب الجحيم የጀሃነም በሮችም ይከረቸማሉ አሉ ነብዩ አለይሂ ሰላቱ ወሰለም መቼ في هذا الشهر በዚህ በተከበረ በተቀደሰ ወር ውስጥ ይሄ ምንን ያሳያል የዚህ ጊዜ قله المعاصي ወንጀሎች ማነሳቸውንና ማጠራቸውን ያመላክታል ይላሉ አህሉል ዒልም ቀጠሉ መላእክተኛው ነብዩ አለይሂ ሰላቱ ወሰለም وتغلق فيه الشياطين وفي روايه وسلسله الشياطين وصفدت الشياطين وتغل الشياطين ሰይጣናቶች በሰንሰለት ይጠፈራሉ ይታሰራሉ ለዚህ ነው ጉልበት አግኝተናል ታውቃላችሁ ራሳችንን ማሸነፍን አግኝተናል ማን ተይዞልናል ማለት ነው ሸይጣን ታስሯል አሁን በነጻነት እኮ ነው እየታገለ ቢኖሩም ደቃቃ ሸይጣኖች ናቸው እነሱን እየፈጨህ መሄድ ነው ይሄ ካቃተህም አንተ ይዘውልህ እንኳን መደብደብ ያቅታል ተይዞልን ሸይጣን ተይዟል እኮ በሉት እየተባልን እኮ ነው በዒባዳ በተራዊህ ተቀጠቀጠዋል በጀማዓ ተቀጠቀጠዋል ቁርአን እየቀራ ተቀጠቀጠዋል ተስፋ ሊቆርጥ ይችላል ከረመዳን በኋላ ድቅቅ ታደርገዋል እንዳይበቀለ ተጠንቀቅ እንዳይበቀለ ከረመዳን በኋላ ለክ ረመዳን እንደማ يخرج رمضان እንደማ يدخل رمضان يدخل الناس في المسجد المسجد ይገባል መስጂድ ይጠባል وعندما يخرج رمضان ሲያልፍ ደግሞ ተግተልተለው ጥርግ ብሎ ይወጣል አላህ ይጠብቀን ከዚህ አላህ ይጠብቀን አቋም ያለን ሰዎች አላህ ያድርገን ጀግኖች አላህ ያድርገን ነብዩ አለይሂ ሰላቱ ወሰለም ቀጠሉ وفيه ليله خير من 1000 شهر ከአንድ ሺህ ወር በላይ ኸይራትን አምቃ ያዘች አንድ ሌሊት አለች አሉ ነብዩ አለይሂ ሰላቱ ወሰለም እሷም ማናት ለይለቱል ቀድር ከአንድ ሺህ ወር በላይ ነው የተባለችው ወደ 83 አመትና ከዛ በላይ ይሆናል ይላሉ በ12 ሲያካፍሉት ማለት ነው من حرم خيرها የዛችን ሌሊት የዛችን ቀን ኸይር የተነፈገ ሰው فقد حرم الخير ይሄ ነው የተነፈገ ሰው ማለት የተነፈገ እድለ ቢስ ድርቅ ያለ ሰው ማለት ይሄ ሰው ነው አሉ አላህ ይጠብቀን አሁንም እሷን የምናገኝ አላህ ያድርገን ይሄው ሰዎች ብልጣብልጥ እንዳንሆን ብልጣብልጥ አንሆን ብልጦች በሳሎች መሆን አለብን እንዴት አድርገን ማምለክ እንዳለብን ምን መጠቀም እንዳለብን እንዴት መጠቀም እንዳለብን ብልጦች መሆን አለብን ብልጣብልጥ ግን አንሆን ብልጣብልጥነት ሌላውን ረመዳን ይተኛና አንዳንድ ሰው 27ኛዋን ሌሊት ቁጭ ብሎ ያነጋል ወይ 23ኛዋን ያነጋል ወይ 25ኛዋን ያነጋል ዊትር ላይ ፈልግ ስላሉ ሌላውን ተኝቶ እንደዚህ ነው እንደሚሰራው እንደዛ አይደለም ረመዳን ላይ እያንዳንዱ አስተንፋሳችን የራሷ የሆነ ክብር አላት በሌላውም ጊዜ እኮ ዒባዳ ተገዙ ተብለናል ስገዱ ተብለናል በሌላም ሰዓት ሶደቃ ሶድቁ ተብለናል በሌላ ጊዜም ቁርአን ቅሩ ተብለናል ነገር ግን ረመዳን እጥፍ ድርብ የምናገኝበት ወር ነው የአላህ ረህመት የተለቀቀበት ወር ነው ረዋሁ አህመድ ወነሳኢ ወصححه العلامة الألباني رحمه الله አንድ ልጨምርላችሁና ይበቃኛል ኢንሻአላህ መላእክተኛው ነብዩ አለይሂ ሰላቱ ወሰለም እንዲህ ይላሉ ረሱሉ አለይሂ ሰላቱ ወሰለም አቡ ሁረይራ በዘገቡት ሐዲስ ማለት ነው እንካና አወሉ ለይለቲ ሚን ረመዳን عندما يكون أول ليلة من رمضان كرمضان يمجمروا على لسيهون على ملاكتنيو صفدت الشياطين سيطاناتوች ይጠፈራሉ ይታሰራሉ አሉ ነብዩ አለይሂ ሰላቱ ወሰለም ومردت الجن አመፀኛ የነበሩት ጂኖችና የሰው ልጆችን ሲያስቸግሩ የነበሩት አጋንንቶች እነሱም ይታሰራሉ አሉ ነብዩ አለይሂ ሰላቱ ወሰለም وغلقت أبواب النيران የጀሃነም በሮችም ይከረቸማሉ አሉ فلم يفتح منها باب አንድ በር እንኳን ክፍት አይገኝም
አሉ የምን በር ማለት ነው የጀሃነም በር ወፉቲሐት አብዋቡል ጀና እንደውም ፉቲሐት ከሚለው ፉቲሐት የሚለው ከስራ አለበት ይላሉ ሉጋዊዎች ፉቲሐት ትበረጋገዳለች ትከፈታለች ትከፋፈታለች የማን በር ማለት ነው የጀነት በር فلم يغلق منها باب አንድም በር አይዘጋም የጀነት በር ማለት ነው ይከፈታል ወዩናዲ ሙናዲን ተጣሪ ይጣራል ስሙ ተጣሪ ይጣራል ምን ይላል ያ ባጊየል ኸይር አቅቢል አንተ ኸይር ፈላጊው በሳል ነጋዴ ሆይ እህን ጊዜ ፍጠን ይላል ተጣሪ የረመዳን ማታ ማለት ነው ረመዳን ትናንትና ማታ ይጀምርልሃል ጥሪው አዋጁ አንተ ኸይር የምትፈልግ ሰው ሆይ እህን ጊዜ ፍጠን ቅደም ምክንያቱም هذا شهر المنافسه የመወዳደር የሙሳበቃ ሩጫ በሩጫ ሲሽቀዳደሙ አይታል ዱንያ ላይ አንደኛ ለመውጣት ሁለተኛ ለመውጣት ሶስተኛ ማዕረግን ለመያዝ ወርቁን ለመውሰድ ሲሻሙ አይታል እዚች ዱንያ ምድር ላይ ሽልማትን ለማግኘት ይሄ የቀረበልሽ ሽልማት ደግሞ የማን ነው የአላህ የልዑሉ ጌታ ይሄን ያክል መጠን እኮ አትለውም ይሄን ያክል መጠን አትለውም የምታገኘው ወርቅ ወይ ነሐስ እንደዚህ እኮ አይደለም አላህ ዘንድ እኮ ነው ጀነትን እኮ ነው የምታገኘው ሐቢቢ ምንድነው ያሉ ምን አሉ ነብይ አለይሂ ሰላቱ ሰላም ያ ባጊየል ኸይር አቅቢል ና ግባ እህን ጊዜ ተሻማ በዙህ እንደገባህ ለአላህ እንደገባህ እዲንህ ላይ እንደገባህ ተውበት እንዳደረክ በዙህ ልጽና ትችላለህ ና ይሄው ንግዱ ባዛሩ ተዘርግቶልሃል እየተባለ ነው ና ወያ ባጊየ ሸር አቅቢል ይሄ ጥሪ አሁንም አዋጅ ነው አንተ መጥፎ ስራ ስትሰራ የነበር መጠጥ ቤት ጫት ቤት ቪዲዮ ቤት ኳስ ቤት ስትሯሯጥ የነበርክ ወጣት ሆይ እስኪ ዝጋ አቅሽር እስኪ ቶ አረፍበል እስኪ ወደ አላህ ዙር እስኪ ያን ነገር ቶ አሁንም በረመዳን ወደ ኳስ ቤት አሁንም የተለያየ እንትን ፕሪሚየር ሊግ አሁንም ታያለ በረመዳን በሌላውም ጊዜ አይፈቀድም እንደው በረመዳን ሸይጣን በታሰረበት ጊዜ እንደ አንተ ብቻ ነው ያልታሰርከው ማለት ነው እንዴ ለምን እንደዛ እንሆናለን እንዴ እኛ እኮ መታሰር የለብንም ሸይጣን ከታሰረልን ራሳችን እንዴት መቀረጽ ያቀተናል ይሄ እኮ የራስም ትግል እኮ ነው الله سبحانه وتعالى والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين እነዛ በእኛ መንገድ ላይ የሚታገሉ ሰዎች እኮ እያለ ነው አላህ ለነህዲየነሁም سبلنا ቀጥተኛ የሆነ መስመራችንን እንመራቸዋለን እናጠነክራቸዋለን እያለ ነው ስለዚህ ያ ባጊየ ሸር አቅሲር አንተ በተንኮል ላይ የነበርክ በወንጀል ላይ በማዕሲያ ላይ የነበርክ ሰው አሁን ተገደብ ተቆጠብ እረፍ ከዚህም ውጭ ከረመዳንም ውጭ ተቆጠብ አሁን ደግሞ እጅግ በጣም ሸይጣን ታስሮ ባለበት ሰዓት ደግሞ ወንጀል የምትዳፈር ከሆነ والله ኢማንህን ጠይቅ የሆነ የተንሸራተተብህ ነገር አለ የሆነ ነገር አለ ቼክ አድርግ ራስህን እህን ጊዜ ወደ ቁርአን ወደ ሐዲስ ተመለስ እህን ጊዜ ማለት ነው ነብይ አለይሂ ሰላቱ ወሰለም ይሄንን ተናግረዋል እንደውም አሉ ረሱሉ አለይሂ ሰላቱ ወሰለም ወሊላሂ ዑተቃኡ ሚነናር ለአላህ Subhanahu Wa Ta'ala ከጀሃነም ነፃ የሚባሉ ሰዎች አሉት አሉ ከጀሃነም ምን የሚባሉ ነፃ የሚባሉ ሰዎች አሉ በሉ እንግዲህ ምሪያችኋለሁ ትቸላችኋለሁ የሚባላቸው ሰዎች አሉ جعلنا الله منهم አላህ ከነሱ ያድርገልና وذلك كل ليله ይህ አዋጅ ደግሞ በየሌሊቱ ነው አሉ አንድ ሌሊት እኮ አይደለም በየሌሊቱ ዑተቃዎች አሉ አተቅቱ ከሚነናር የሚባል አለ እንደው ሰግዶ ተራውን ሲወጣ አንተ ሁር ተበላሃል የሚባል አለ እስኪ ተመልከቱ ያ አላህ Subhanahu Wa Ta'ala እንደዚህ ረህመቱን ዘርግቶ በል አንሳ የፈለከውን ይሄው አድርግ የፈለከውን አብሽር የኔ ረህመት ተዘርግቷል እያለን አላህ እንዴት አድርገን ሰው እንዴት እንቅልፍ ይወስደዋል እንዴት ይተኛል በሳል ነጋዴ እኮ በዚህ ሰዓት ነው ነጋዴ በሳል ነጋዴዎች ህብረተሰቡ ምን አይነት ዕቃ ያስፈልገዋል የት አካባቢ ምን ይጀልህ ምን ይጀልቅረብ ምን ዕቃ ይጀልቅረብ በምን ሰዓት ላምጣ በምን ጊዜ ላምጣ መቼ ላምጣ አያቅም ይሄንን ነጋዴ አያቅም ያቃል ነጋዴ ታዲያ ለአኺራው ንግድን እንዴት ነው ለምንድነው የምንሰንፈው ለምንድነው አኺራው ላይ ብልጥ ያልሆን ነው ለምንድነው ዱንያዋ ላይ ብልጥ ይሆን በዱንያዋ እኮ ዱንያዋን በመሰብሰብ እኮ ዶክተሬታችንን እኮ ሰርተናል ምናልባትም ፕሮፌሰርነት ደረጃ የደረሰ እኮ አለ እየሰራ ከህፃንነቱ ጀምሮ አባቱ ያስተማረ የሚገርም የንግድን አውታሮችን የመዘርጋትን ችሎታ አስተምሮታል አባትም ስለ ንግድ ነው ማታም ስለ ንግድ ነው ጧትም ስለ ንግድ ነው ቀንም ስለ ንግድ ነው እንትና እንደዛ ተረፈ ነው ይሄ ነው ልጆቻችንን ግድል ያደረግናቸው በዚህ እኮ ነው ተርቢየተን እስላም ያሳደግ ሷሃቢዎች እንዲያሳደጉት አሳደግ
አላሳድግንም ራሳችን ተውጠን ሌሎችንም እዚህ ውስጥ እንዲዋጡ አደረግናቸው ስለዚህ ረመዳን ላይ ያለውን ወንጀል ገታ እናድርገውና ወደ ኸይራት እንምጣ ኢንሻአላህ እዚህ ላይ አቅም ይኖራል አንደኛ ምግብ በመቀነስ ሁለተኛ እንቅልፍ አታብዙ ለሊት የሆነ ነገር ተደረገ አይደል እንዴ ለሊት ተራዊህ እንደጨረስክ አልችልም ካልክ ቶሎ ተኛ ሂድና እንዳታመሽ ቴሌቪዥን ስትቀጠቅጥ እከሌ ምን ሁክም ምን ፍይን ሰጠ ምን ፍርድ ሰጠ ይያል ቴሌቪዥን ስታይ እንዳታመሽ የዲን ቴሌቪዥን ነው የሌላ ነገር ቴሌቪዥን ነው ምናምን አትበል ለጥበል ወዳውኑ ከሱር በኋላ መጣ ቁርአንህን ቅራ ቀን ቁርአን ቅራ ንግድህን ትነግዳለህ ቁርአንህን ቅራ ሰው እስከሚመጣና እንትን እስከምትል ድረስ እዚህ ላይ እንስተማራ ለሊት ቴሌቪዥን ሲያይ ያነጋል ቀን እንደገና ደግሞ አብዛኛውን ሰዓት ይተኛል ይሄ መጠቀም ነው እንደ በረመዳን አይደለም ይሄ እኮ ባዶ እጅ መቅረት እኮ ነው እንደዛ እንዳንሆን አሁን ገና እየጀመርነው ነው ይሄን ጊዜ በሳሎች እንሆን ግዚያችንን ለመጠቀም ጥረት እናድርግ በሳሎች እንሆን ይሄንን አደራችሁን እላለሁ መጀመሪያ ሰዓት ላይ ስላለን ነው ተግባባን አይደል መጀመሪያው ጊዜ ላይ ስላለን ገና ጀመርነው ረመዳንን አሁኑኑ የተለያዩ ሙሰልሰሎች አሉ ወንድሞቻችን አያደርጉትም አቃለው ብዙዎች ግን ወጣት ወንድሞቻችን አደራችሁን ቴሌቪዥን ላይ አረብ ዲሽ ላይ የአረብ ዲሽ ኡማን ያበላሸ ነው የአረብ ዲሽ አንድ ነፍዕ ያለ የአረብ ዲሽ የለም የአረብ ዲሽ هذه رسالة من أوروبيين كأوروبوች የተላከ እኛን ማሾቂያ እኛን ማምዘግዘጊያ እኛን መግደያ ዲናችን ላይ እንዳንበረታ ወጣቱ አንድ በላው የተደረገበት ነው ምንም አታገኝም ምንም አልጀዚራንም ማየህ ሌሎችንም ተመለከት والله ቅንጣት አታገኝም ምንም አይነት ኢንፎርሜሽን አዲስ ኢንፎርሜሽን ላገኝ ኒው ኢንፎርሜሽን ልታገኝ ይሄ ነገር ብሎ ነገር የለም አይሰራም እዚህ ውስጥ ቁርአን ጋር ተገናኝ በረመዳን ይሄንን በረመዳን ሪሳላ ፊልም በረመዳን የዩሱፍ ፊልም በረመዳን የፋጡማ ፊልም በረመዳን የአልይና የፋጡማ ጋብቻ እንዳትመለከት ቁርአንህን ቅራ ቁርአንህን እስከዛሬ ያልቀራህም መስጊድ ግባ ቅራ ሽማግሌ ብሎ ነገር የለም ጡረታ ይወጣም እኮ በዕልም ደረጃ የእስልምና እምነት ውስጥ ያለ ዕውቀት ጡረታ የለውም ሰምታችሁኛል ጡረታ የለውም በ70 ዓመትህም ብትቀራት ይችላልህ በ80 ዓመትህም ብትቀራት ይችላልህ በ100 ዓመትህም ብትቀራት ይችላልህ ደሞ አንድ ጁዝ ይጀል ወረድ እንዳትል ቅራ እየቀራህ ሞት ይምጣ እየቀራህ من المهدي الى اللحد ነው ኮሚሉት ዑለማዎች ከአንቀልባ ጀምሮ እዛው ለህዳችን እስከምንገባ ድረስ ነው የሚሉት ዒልም ላይ እንደዚህ ናቸው እነሱ የሚፈልጓትን ጀና ደግሞ እኛ እንፈልጋለን ነገር ግን ያ አላህ እኛ ደካሞችንን አላህ አንተ አበርታና አንተ አጠንክረን ብለን ዱዓችንን እናር ኢንሻአላህ وبهذا القدر نكتفي صلى الله عليه وعلى اله وصحبه